ትዳር እንግዲህ ከባለቤቴ ጋር ሀሮ የሚባል ላይ ወለጋ ላይ ነው በማዘጋጃ ደረጃ እዛ ነው የተጋባ ነውና ከባለቤቴ ጋር ከልጆቼ ጋር ስንኖር ነበር። እዛ ሁለት ልጆች አሉ፣ ሴቶች ናቸው። ከሷ ያገኘው ከባለቤቴ የግፍ ሞላ ገበየው ትባላለች። በጣም ጥሩ ሰው ነች። በጣም ጥሩ ሰው ነች። እጅግ በጣም ጥሩ ሰው ነች። በስራውም ደግሞ ጠንካራ ነች። ከዛ ከጅማ እንደመጣች ኦሮሚያ ቡና ጥራት ላይ ነበረ ክልሉ መደባት። እዛም በጣም በየጊዜው ተሸላሚ ነበረች በስራዋ። ከዛ በኋላ ነው የዲስፕሌስመንት ተካሂዶ ነው እንደገና አዲስ አበባ የሚባል ደን እዛ ፎረስትሪ ላይ በኤክስፐርትነት ተወስዳ እዛ ፎረስትሪ ላይ የተመደበችውና እዛም እሷም እዛ ሰርታ እኔም እየሰራው ያው አብረን እንግዲህ ያው ማታ እንገናኛለን። ዓለም ባንካችን ቤታችን ልጆቻችንም ሃይስኩል እዛው አጠገብ ስላለ ይማራሉ። ምንም ችግር አልነበረብንም። እንግዲህ እኔ እስከማውቀው በጣም ጠንካራ ሴት ነች። በጣም እጅግ በጣም ጠንካራ ሴት ነች። በጣም ቆንጆ ኑሮ ነው የምንኖረው። ባለችን እንግዲህ አቅም እየተደጋገፍን ልጆቻችንን እያስተማርን በአቅማችን እንግዲህ ደስ ብለው ነው የምንኖረው እና ኋላ ክፋት አሰቡና እንግዲህ ያው 2 ዓመት አብረን ኖር ነው። ሽበት ብሏታል። እንግዲህ ምን እንደተፈለገ ምን አይነት እርካታ እንደሚያገኙ ያንን የእኛን ኑሮ ቤተሰብ ደርምሰው አፍርሰው እኔን ከእሷ ነጥለው እሷን ከኔ ነጥለው ልጆቼን ከኔ ነጥለው ስለ እውነት ነው የምለው እኔ ምን አይነት አስተሳሰብ እንዳላቸው ምን እንደፈለጉም አይገባኝም። ለዛስ ዋይ 22 ዓመት ከአንተ ጋር የኖረችን ሴት እስኪ አስብ። በጣም ትልቅ ሴት ነች። እድሜዋም ገፋ አድርጓል። ዋዳዚት ሚ ጥሩ አይደለም። ዛስ ዋይ እሷም እኮ ጫና ተፈጥሮባት እንደሆነ ነግራኛለች። ክሊርሊ በጣም ተጽዕኖ ያደረጉባት፣ በጣም ተጫጫኗት። እሷ እያለቀሰች ነው ከሀገር የወጣችው። ለምን እንዲህ ይደረጋል ነው? እኔ እኮ መንስኤ ቢኖር ወይ እኔ ለእሷ ክፉ ሰው ሆኜ ቢሆን ኖሮ ወይ አንድ ችግር መካከላችን ተፈጥሮ ቢሆን ኖሮ ሌቲት ቢ አንድ አይነት ርዝና ያላቸው ትላለን። ችግርን ብፈጠር እኮ እነዚህ ወንድሞቿ መካከላችን ገብቶ እኛን እኮ እኔም ጥፋተኛ ቆም እኔም መምከርና በገሰጽ ይችላሉ አይደለም? አንተ ባዶ ቤት ውስጥ ምን እያለቀስክ ማደም ነው? ስንት ሰው ነው ያጣው? ታስብ። መወዳትን ማፈቅራትን 22 ዓመት አብረን የኖርን የግፍ ሞላና አሳጡ። አንድ ሁለተኛ አብራኬን ልጆቼን ያሳጡ። በየትኛውም ዓለም ላይ ይሄ ነገር አይደረግም በሰው ላይ። እኔ እንጃ ምን አይነት ሰው የተባለ ሁሉ ይሄን ነገር በሰው ላይ አይፈጽምም። አብራኬን ልጆችን አሳጡ። ሌሊቱን ማልቀስ ነው። ከስራ ሲገባ ወና ቤት ነው። አስበው። በረሃብ ሁሉ እስከ ራሴን መጉዳት ጎረቤት ሁሉ ይረዳኝ ነበር። በቃ ከኔ ጋር ያለቅሳል ጎረቤት ሁሉ። በቃ እያለቀስኩ ነው የምኖረው 4 ዓመት ሙሉ። በቃ ብቻዬን አልበላም፣ ቆሎ እየበላው ቤት ውስጥ። በጣም የሚገርምህ ነገር ምንም ብታቀርብልኝ አይዋጥልኝም። አንተ ራስህ አስብ። ልጆችን አትይ፣ የምትወዳትን ባለቤትህን አትይ፣ ቤት ተደርምሶብህ እንዴት አድርገህ